ወደ ፊሊፒንስ ደሴቶች ስንጓዝ ይህ ታሪክ ከደስታ ይልቅ ማስጠንቀቂያን ይዞ ይመጣል። ይህ ስለ ቤተሰብ፣ ስለ ጭካኔና ስለ ድርጊት መዘዝ የሚተርክ ልብን የሚያደማ ታሪክ ነው። በአንድ ትንሽ መንደር ውስጥ አንዲት አሮጊት የታመመች እናት ከልጇ ጋር ትኖር ነበር። ልጁ ስሙ በውርደት የተረሳ ክፉ ነበር። እሱ ራስ ወዳድ ነበር። እናም እናቱን በማስታመም ደክሞት ነበር። የታመመች እናቱን መንከባከብ፣ ፍላጎቶቿን ማሟላት፣ ድክመቶቿን ማየት ስልችት ብሎት ነበር። አንድ ቀን ትዕግስቱ አለቀ። ከእንግዲህ መሸከም አልችልም ብሎ ጮኸ። እንደ ወፍ የደከመች እናቱን አቅፎ ወደ ጥልቅ ጫካ ወሰዳት። እዚያም ብቻዋን እንድትሞትቷት ሄደ። ምንም አይነት ጸጸት ሳይሰማው ዞሮ ሲሄድ ጠራችው። ድምፁ አልተቆጣም። ተስፋ የቆረጠ ነበር። ልጄ አለችው፣ መንገዱ ረጅም ነው፣ ትራባለህ። ይህችን ቦታ አስታውስ። መቼም መንገድ ከጠፋብህ የዚህ ዛፍ ፍሬ ወደ ቤት ይመራሃል አለችው። እሱ አሾፈባትና ትቷት ሄደ። ነገር ግን እንግዳ የሆነ ስሜት፣ የሚለበልብ የጥፋተኝነት ስሜት በሆዱ ውስጥ ማደግ ጀመረ። ከቀናት በኋላ በጸጸት ተውጦ ወደ ጫካው ተመለሰ። ነገር ግን አሮጊቷን ሴት አላገኛት። እሷም በተዋት ቦታ ከዚህ በፊት አይቶት የሚያውቀው እንግዳ ክብ ቢጫ ፍሬ ያለው ዛፍ ቆሞ ነበር። ተራበ። አንዱንም አንስቶ ነከሰው። ውስጡ እንደ ልብ ሮዝ ነበር። እናም የነከሰውን ፍሬ ትክ ብሎ ሲመለከት አንድ ቅርጽ አየ። እሱን ራሱን መልሶ የሚመለከት የአይን ቅርጽ ይመስላል። የእናቱ አይን። ዛፉ እናቱ ነበረች እና ፍቅሯ ወይም እርግማኗ ለውጧት ነበር ማለት ነው። ፍሬው በትናንሽ ዘሮች የተሞላ ነበር፣ 100 አይኖች። ስለዚህ ማንም የበላው ሰው እሱ ያደረገውን ፈጽሞ እንዳይረሳ። የጓቫ ዛፍ በመላው ደሴት ተሰራጨ። ዘላለማዊ ማስታወሻም ሆነ። ከእናት ወደ ጨካኝ ልጅ የተላለፈ ትምህርት። ሁልጊዜ እመለከትሃለሁ፣ አይሃለሁ። ድርጊቶችህ ምንም ያህል የተደበቁ ቢሆኑ ሁልጊዜ ፍሬ ያፈራሉ የሚል። ይህ የፊሊፒንስ ተረት በወላጆቻችን ላይ የምናደርሰው ጭካኔና ቸልተኝነት አስከፊ መዘዝ እንዳለው ያስጠነቅቀናል። ድርጊቶቻችን እንደ ዛፍ ፍሬ ሁልጊዜ እንደሚገለጡና የህሊና ጸጸት እንደሚያስከትሉ ያሳየናል።